ብዙ ሰዎች ታርቀዋል። እንደውም አንድ ጊዜ የገጠመኝ ልንገራችሁ። ሰውየው ታክሲ ይነዳለሁኝ እና አንድ አካል ስንኩል ነጭ ነው ለሰርጀሪ ነው የምትሄደው ልጅቷ ጅግሯ አይራንቀሳቀስም እጇ እንትን አይልም አፏ አይናገርም እና እኔ ተረኛ ነበርኩና እኔ ጫንኩ አድቨንቲስት ሆስፒታል ነው እንሄዳሉኝ ይዣቸው ሲሄድ ልጅቷ አፏ አትናገርም አይ ኢትዮጵያ እኮ እንዲህ አይነት አባት አሉ ብዬ ያው ኤችቲሲ ሚል ትልቅ ስልክ ስለሆነ ያስኩትኝ በሱ በኢንተርኔት ሎድ አድርጌ የሳቸውን እንትን አሳየኋቸው ማለት ነው። ከዛ በኋላ ሰውየው ሆስፒታል ስንደርስ አይ በቃ አልፈ ወደ ሆስፒታል ልጅ ሰርጀሪ አታደርግም አለኝና መልሰይ ወደ ኤርፖርት አለኝ። ለምንድነው የስተቀው ልጅ ዳነች አለኝ። ይሄው እግዚአብሔር ቃል ምስክሬ ነው ደ እና ልጅ ዳነሽ ማለት ነው። አዎ ጠንቋይ ለራሱ አያውቅም የሚባለው ለዚህ ነው አልኩና ከዛ በኋላ ነው እኔ ራሴ ቤቴን ዘግቼ ማልቀስ የጀመርኩት። ሰውየው እስካሁን ድረስ ይደውላል። መጦም ነበረ ከዚህ አጋጣሚ ግን ልጅቷ ገና እዚህ ሳትገባ ነው የተነሳችው እና ግንባሯን ተዳሰሰች ወደ አገሯ ገብታለች እና እዛ በኋላ ነው እኔ ራሴ ወደዚህ የመጣሁትና እግዚአብሔር ወገኖች ከጸለይነ ካለቀስነ እንድናለን መዳኑን ይስጠን።